ሰላም ሰላም የእርፋና ቲዩብ ቤተሰቦች እንዴት ናችሁ? ዛሬ የምንነጋገረው ስለ አንድ የስኬታችን ቀንደኛ ጠላት ነው። ለመጀመሪያ ያቀዳችሁት አዲስ ስራ አለ? ዩቲዩብ ቻናል መክፈት ወይስ አዲስ ቋንቋ መማር? ግን ደግሞ ሁሉም ነገር እስኪስተካከል እየጠበቃችሁ ነው። ጥሩ ካሜራ ሲኖረኝ እጀምራለሁ፣ በቂ ገንዘብ ሲኖረኝ እጀምራለሁ፣ ሙሉ ዕውቀቱ ሲኖረኝ እጀምራለሁ እያላችሁ ስንት ዓመት አለፋችሁ? እናንተ ሰነፍ አይደላችሁም። ምናልባትም የፍጹምነት በሽታ ወይም ፐርፌክሽኒዝም ተጠቂ ናችሁ። ይህ በሽታ ሳይታወቃችሁ ህልማችሁን እየገደለው ነው። ብዙዎቻችን ፐርፌክሽኒዝምን እንደ ጥሩ ባህሪ እንቆጥረዋለን። እኔ ጥራት እወዳለሁ፣ ሁሉ ነገር እስካልተሟላ ድረስ አልጀምርም እንላለን። ነገር ግን እውነቱን ልንገራችሁ፣ ፐርፌክሽኒዝም ከፍተኛ ጥራት የመፈለግ ፍላጎት ሳይሆን ውድቀትን የመፍራት በሽታ ነው። ሰው ምን ይለኛል የሚል ፍራቻ ነው። ስንት ድንቅ የቢዝነስ ሐሳቦች፣ ስንት ድንቅ መጽሐፍትና ስንት ድንቅ ተሰጥኦዎች ገና አልተሟላም በሚል ሰበብ ሳይሰሩ ቀርተዋል። ዛሬ በዚህ ቪዲዮ ፍጹምነት እንዴት ህይወታችሁን እያገደውና ከመጠበቅ ወጥታችሁ ወደ መስራት የምትሸጋገሩባቸውን 5 ምስጢሮች እናያለን። ይህ ቪዲዮ የእንቅስቃሴያችሁ መጀመሪያ ይሆናል። ፍጹምነት ልክ እንደ ከባድ ሻንጣ ነው። መጓዝ ትፈልጋላችሁ፣ ግን ሻንጣው ከብዷችሁ ከአንድ እርምጃ በላይ መጓዝ አትችሉም። ከዚህ ላይ አንድ ታሪክ ልንገራችሁ። አቤል እና ሳሙኤል የሚባሉ 2 ጓደኛሞች ነበሩ። ሁለቱም የራሳቸውን ፎቶግራፍ ቢዝነስ ለመጀመር ይፈልጋሉ። ግን አቤል ምርጥ ካሜራ እስኪገዛ የፎቶግራፍ ትምህርት ቤት ገብቶ እስኪጨርስና ትልቅ ስቱዲዮ እስኪኖረው ድረስ አንድም ፎቶ ላለማንሳት ወሰነ። ስጀምር ምርጥ ካሜራማን መሆን አለብኝም አለ። ሳሙኤል ግን ባለው ስልክ ፎቶ ማንሳት ጀመረ። መጀመሪያ ያነሳቸው ፎቶዎች በጣም አስጠሊታ እና ቀፋፊ ነበሩ። ነገር ግን በየቀኑ እየተለማመደ ስህተቱን አረመ። ከዚያም ከ1 ዓመት በኋላ ምን ተፈጠረ ይመስላችኋል? ሳሙኤል ብዙ ደንበኞችን አፍርቶ ስራውን አስፋፍቶ ጥሩ ገቢ ማግኘትን ጀምሯል። አቤል ግን አሁንም ድረስ ፎቶ ማንሳት ሳይጀምር ምርጥ ካሜራ ለመግዛት ገንዘብ እያጠራቀመ ነው። እናም ከዚህ ታሪክ አንድ ነገር ልብ በሉ። ፍጹምነት ፈላጊዎች 80% የሚሆነውን ጊዜያቸውን የሚያጠፉት 20% ለማይሞላና ትናንሽ ጉዳዮች ላይ ነው። ለምሳሌ አንድ ቪዲዮ ለመስራት የቪዲዮ ኮንተንት ዝግጁ ሆኖ ሳለ ስለ ፎንት አይነትና ስለ ከለር ለሳምንታት ይጨነቃሉ። ስለዚህ እናንተም ከእንደዚህ አይነት ችግር ለመላቀቅ እነዚህን ነገሮች አንድ በአንድ ከተገበራችሁ ህይወታችሁ ሙሉ በሙሉ እንደሚለወጥ ምንም ጥርጥር የለኝም። ህይወታችን የሚለውጡ 5 ምስጢሮች። አንደኛ፣ በአስከፊ ጥራት ለመጀመር ፍቀዱ። የመጀመሪያው ስራችሁ መጥፎ ሊሆን ይችላል፣ ግን ምንም ችግር የለም። ካልተጀመረ የሚታረም ነገር የለም። ባለሙያውም ጀማሪው ከሞከረው በላይ ብዙ ጊዜ ወድቋል። ጀምሩት፣ ከዚያ በጊዜ ሂደት ታሻሽሉታላችሁ። ሁለተኛ፣ ውድቀትን እንደ መረጃ ቁጠሩት። ፍጹምነት ፈላጊዎች ስህተትን እንደ ማንነታቸው ውድቀት ያዩታል። ስራዬ ከተነቀፈ እኔ ተናቅኩኝ ብለው ያስባሉ። ነገር ግን ሳይንቲስቶችን ተመልከቱ። አንድ ሙከራ ሳይሳካላቸው ሲቀር ወደቅኩ አይሉም። ይህ መንገድ እንደማይሰራ መረጃ አገኘሁ ይላሉ። እናም ራሳችሁን እንደ ሳይንቲስቶች እዩ። ራሳችሁን ከስራችሁ ለዩ። ስራችሁ ሊሻሻል ይችላል፣ ስህተት ሊኖረው ይችላል። ይህ ግን የእናንተን
ሰብአዊ ዋጋ አይቀንሰውም። ስህተት መስራት መብታችሁ ነው። ስህተት በሰራችሁ ቁጥር ምን ተማርኩ ብላችሁ ራሳችሁን ጠይቁት። 3ኛ የጊዜ ገደብ አስቀምጡ። ፍጹምነት ሰዓት ይበላል። አንድን ስራ ለመጨረስ ወራት ከሰጣችሁት አእምሯችሁ ወራቱን ሙሉ በጭንቀትና በማስተካከል ያጠፋዋል። ለራሳችሁ አጭር የጊዜ ገደብ አስቀምጡ። ይህንን ስራ እስከ ነገ 10 ሰዓት ድረስ የደረሰበት ቢደርስ አቆማለሁ በሉ። ጊዜ ገደብ ሲኖር አእምሯችሁ ከዝርዝር ጉዳዮች ወጥቶ ወደ ውጤት ያተኩራል። ፍጹምነትን ለማሸነፍ ፍጥነት ትልቁ መፍትሄ ነው። 4ኛ ለራስ ርህራሄ ማሳየትን ልመዱ። ፍጹምነት ፈላጊዎች በራሳቸው ላይ በጣም ጨካኞች ናቸው። ለጓደኞቻቸው የማይሉትን ክፉ ነገር ለራሳቸው ይላሉ። እናንተ ግን ቅድሚያ ለራሳችሁ ደግ ሁኑ። ሰው ናችሁ፣ ትሳሳታላችሁ፣ ትደክማላችሁ። ፍጹምነት የሰው ልጅ ባህሪ አይደለም፣ የሮቦት እንጂ። የእናንተ ውበት ያለው ፍጹምነታችሁ ውስጥ አይደለም። ዛሬ የቻላችሁትን ያህል ሰርታችኋል። በቃ ያ ይበቃል። ነገ ደግሞ የተሻለ ትሰራላችሁ። አዎ የተሻለ ትሰራላችሁ። ራሳችሁን መውቀስ አቁሙና ባደረጋችሁት ጥረት ኮሩ። 5ኛ በቀላሉ ነገር ጀምሩ። ውድ የኢርፋና ቲዩብ ቤተሰቦች፣ ዓለም የሚፈልገው የእናንተን ፍጹምነት ሳይሆን የእናንተን አስተዋጽኦ ነው። ዛሬውኑ ያሰባችሁትን ጀምሩ። ባላችሁ ስልክ፣ ባላችሁ እውቀት፣ ባላችሁበት ቦታ ሆናችሁ ጀምሩ። ጊዜያችሁን በዝርዝር ጉዳዮች ላይ አትግደሉ። ሁሉ ነገር እስኪስተካከል ብላችሁ ያዘገያችሁት ስራ ምንድን ነው? ኮሜንት ላይ አጋሩኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ተመሳሳይ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። ለሚወዱት ጓደኞቻችሁ ሼር በማድረግ ከዚህ በሽታ እንዲላቀቁ እርዷቸው። ዛሬውኑ ጀምሮ ነገ ሌላ ቀን ነው። በቀጣይ ቪዲዮ እስከምንገናኝ ከመጠበቅ ውጡና ወደ ተግባር ግቡ። ቪዲዮውን እስከ መጨረሻው ስለተመለከታችሁት አመሰግናለሁ። ይህ ኢርፋና ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።